ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። እኔ ጋር ፈጣሪ ይመስገን ሁሉ ሰላም ሁሉ መልካም። ዛሬ ደግሞ ማሳያችሁ ቲክታክ ላይ ለሪያክሽን ቪዲዮ ለተለያየ ነገር እንትን ዳውንሎድ ማድረግ ፈልገን ግን የቲክታክ ምልክት አብሮ ዳውንሎድ እንዳይደረግብን እንዴት ካለ ሎጎ ካለ ምልክቱ ዳውንሎድ እንደምናደርግ አሳያችኋለሁ። እና ደግሞ አንዳንድ ሰዎች ይዘጋሉ ዳውንሎድ እንዳይደረግባቸው ማለት ነው። ስለዚህ እሱን ዳውንሎድ እንዴት እንደምታደርጉ የተዘጋ ቪዲዮዎችን እንዴት ዳውንሎድ እንደምታደርጉ አሳያችኋለሁ። ከመጀመራችን በፊት ከወደዳችሁት ሼር ያደረጋችሁ ፎሎ ሰብስክራይብ ማድረግም አትርሱ። እንትኑን እንከፍታለን ቲክታክን። እሺ እሱን ከከፈትን በኋላ ለምሳሌ ይሄኛውን ዳውንሎድ ማድረግ ፈለኩኝ። ይሄ ሼር ምልክቷን ሼር ምልክቷን እንንካት። ከዛ አሁን ይሄ ዘግቶታል። አያችሁት? ዳውንሎድ የሚል ነገር አልመጣም፣ ዘግቶታል ማለት ነው። ግን እኛ እንዴት ነው የተዘጋው? እንዳሁን እዚህ ላይ በዳውንሎድ የሚል ምልክት ይመጣልን ነበር። ሌላ አሳያችኋለሁ። ግን ይሄኛውን የተዘጋውን እንዴት ነው ዳውንሎድ የምናደርገው? ማንኛውንም ቪዲዮ ማለት ካለ ሎጎ ካለ ምንም እንትን እዚህ ጋር ኮፒ ሊንክ የምትለዋን እንነካታለን። ከዚህ እንወጣና ክሮም ላይ እንገባለን። ክሮምን እንከፍተዋለን። እዚህ ጋር ቲክታክ ዳውንሎድ ቪዲዮ ብለን እንጽፋለን። TIKTOKDOWNLOADVIDEO ቲክታክ ዳውንሎድ ቪዲዮ። ያው ለማይታያችሁና ምናልባት የሚያስቸግራችሁ ካላችሁ ብዬ ነው የነገርኳችሁ። ስለዚህ እንደዚህ ብለን ይሄው ይመጣልን አለ። እንደዚህ ብለን ሰርች ስናደርግ እዚህ ሰርች ምልክቱ ላይ ጽፈናል። አሁን እዚህ ጋር ያያችሁት እሱን እንተንለዋለን እንነካዋለን። እሱን ስንነካ ይሄ መጀመሪያ ላይ የሚመጣልን ቲክታክ ዳውንሎድ ሚለውን እሱን ቲክታክ ዳውንሎድ ዊዛውት ወተርማርክ ይለናል። ካለ ምንም ምልክቷ የሚያወርድልንን የመጀመሪያውን እንነካዋለን። ከዛ እሱ ስንነካው እንደዚህ ሆኖ መጣልን። እዚህ ጋር ያያችሁት ጀስት እዚህ ጋር ባዶ ሰርች ምልክቱ ላይ በፊት እዛ ኮፒ ያልነውን እዚህ ጋር እቺን ባዶ ቦታዋን ማለት ነው እቺኛዋን ጫን ብለን እንይዛታለን። ከዛ ምን መጣልን? ፔስት የምትለዋን ፔስት እንለዋለን። ይሄው ሊንኩን እዚህ ጋር አመጣልን ማለት ነው። እዛ በፊት ኮፒ ያልነውን የቲክታኩን ሊንክ ማለት ነው። አሁን ከዛ እዚህ ጋር ዳውንሎድ እንለዋለን። ዳውንሎድ ስንለው ይሄው መጥቶልናል። እዚህ ጋር ግን እዚህ ጋር ከሶስቱ አንዱን ያማረጠናል። እኛ የሁለተኛውን ዳውንሎድ ቪዲዮ የሚለውን ዳውንሎድ ደግሞ ድምጹን ብቻ ከፈለጋችሁ የሶስተኛውን ዳውንሎድ MP3 የሚለውን ድምጹን ብቻ ነው። ግን እኛ እንትኑ ስለፈለግን የሁለተኛውን ዳውንሎድ ቪዲዮ እንለዋለን። እንጠብቀዋለን። ዩ ቪዲዮ ኢዝ ሬዲ ብሎናል። ዳውንሎድ አድርጓል ማለት ነው። አያችሁ የራይት ምልክቱን አሳይቶኛል። ከዚህ እንወጣና ጋለሪ ላይ እናየዋለን። አርጎልናል። ይሄው አድርጎልናል ማለት ነው። አያችሁት? ካለ ምንም ምልክት ዳውንሎድ አድርጎልናል። እንደዚህ ያደረግን ለሪአክሽን ቪዲዮ መጠቀም እንችላለን። ለተለያየ ስንፖስት ምልክቷ ሳትኖርበት መፖስት እንችላለን ማለት ነው። አሁን ደግሞ ተመልሰን ሌላ ዳውንሎድ እንዴት እንደምናደርግ ላሳያችሁ። ሌላ ቲክታክ ላይ እንመለሳለን። ከዚህ ለምሳሌ ይሄኛው አሁን አያችሁት? ይሄኛው ቀጥታ ዳውንሎድ ማድረግ እንችላለን። ይሄኛውን ማለት ነው። ይሄው እዚህ ጋር ሴቭ ሚል ይመጣል። ይሄን ዳውንሎድ ባረጋው ከነ እንትኑ ነው ከነ ምልክቱ ነው የሚያወርድልን ማለት ነው። ግን ካለ ምልክት እንዲያወርድልንና የተዘጋውንም ሆነ ያልተዘጋውንም ካለ ምልክት ማውረድ የምንችለው ክሮም ላይ ብቻ ሄደን ነው ማለት ነው። ስለዚህ እንደዚህ ያደረጋችሁ ተጠቀሙ። ከወደዳችሁት ሰብስክራይብ ማድረግ አትርሱ። ስለምትሰጡኝ መልካም አስተያየት ከልብ ያመሰግንኩኝ። መልካም ቀን ተመኘው።